ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የዓለም ወይን ቤተሰቦች እንደምን ከርማችሁልኛል? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ውዶቼ እንደ ሁልጊዜ እንደምለው ፍቅር ስለሆነ ኮሜንታችሁ ስለምታደርጉልኝ የላይክ እና የሼር ድጋፋችሁ በእውነት ቃላት የለኝም። እግዚአብሔር ይስጥልኝ ማለት እፈልጋለሁ። በመቀጠል ስለ አዶኒ ላስተላልፍ የፈለኩት መልእክት አለኝና እርግጠኛ ነኝ ሼር እንደምታደርጉልኝ። አዶኒ እንደምታውቁት የመጀመሪያ ጊዜ ቲክቶክ ስጀምር አጋጣሚ ሆኖ ራሴን ላጠፋ ነው፣ ዲፕሬሽን ላይ ነኝ ያለሁት፣ ብር ቸገረኝ ብሎ ሲል በጣም ደነገጥኩና አይዞ ወንድሜ ለምንድን ነው የምታጠፋው? ገንዘብም ተሰርቶ ይገኛል፣ በቃ ወደ ቤተ ክርስቲያን ጸሎት አድርግ ምናምን የሚባሉ ነገሮችን ሁሉ መልእክቶች ሳስተላልፍ ነበረ። እንደውም ብዙዎቻችሁ ልጅሽ ነው ወይ እስከ ማለት ድረስ ደርሳችሁ ነበረ እና ተስተካክሎ ደግሞ በበነጋታው በቃ ተቀይሬያለሁ ድኛለሁ ምናምን ሲል ደስ ብሎኝ አመሰግናለሁ ልላችሁ ቪዲዮ ሰርቼለት ቀርቤያለሁ። ታውቃላችሁ፣ ግልጽ ነው። አሁን ደግሞ የእውነት የሚያሳፍር ነገር ስላየሁኝ ለሱ በመልካም አስተሳሰብ አይዞ እስከ ማለት ገንዘባቸውን እስከ መስጠት የደረሱ በመላው ዓለም የሚገኙ ደጋግ ኢትዮጵያውያኖች፣ ኤርትራውያኖች ጠቅላላ ሁሉንም እንደማመስገን ፋንታ እየተሳለቀ በውጭ ሀገር የሚኖር ከ10 ዓመት በላይ እየኖረ አገር እንኳ ሄዶ ማያይ ድሃ ነው ያለው፣ በራሱ የሚተማመን ህዝብ አይደለም እያለ እስከ መሳለቅ ስለደረሰ እኔ ደግሞ በጣም ስለተሰማኝ ኢንስቴድ ስላረጋችሁልኝ ሀሳብ ድጋፍ አመሰግናለሁ፣ ስላስቀየምኳችሁ ደግሞ ይቅርታ አድርጉልኝ ብሎ በጨዋ ደንብ እንደመምጣት እየተሳለቀብን የእውነት ነው የምላችሁ ሽንቴን ወደ ሰማይ ልሽናባችሁ እስከ ማለት ድረስ ደረሰ። ይሄ ደግሞ አግባብ አይደለም። እንደው ቤተሰቦቹ ካላችሁ ወደ ጸበል ብትወስዱት። አዶኒ እኛ ሞልቶን ፍስስ ብሎን አይደለም፣ ብዙ የሚያሳስቡ ነገሮች አሉ። ሰው የራሱ ችግር አለበት፣ የራሱ አልሞላለትም። ለአንተ ያን ሲያደርግልህ ያ ህዝብ በሀሳብም ጭምር መልካምነትን ተመኝቶ እንድትኖር ስለተፈለገ ነው እንጂ ደልቶትም እንዳልሆነ እርግጠኛ ነኝ። ግን አንተ በምትለው መንገድ ምንም የሌለው ለብሶ ሄዳ እንጂ ምንም የሌለው ነው ብለህ የምታላግጥበት አይነት አይደለም። የኔ ህዝብ ወገኔ ልነግርህ ነው፣ ይህን መናገር ፈልጋለሁ። እርግጥ ነው አንተ ሀብታም ነኝ፣ ቤተሰቦች ሀብታሞች ናቸው፣ የኪስ መኒ 5,000 10,000 ይሰጠኛል፣ መስጠት የሚችል ቤተሰብ ነው ያለኝ ብለሃል። እሰየው እንኳን አደረገልን። ግን እኛ ደግሞ እንድታቅልን የምንፈልገው ነገር ልብ በል፣ ተቸግሬያለሁ ገንዘብ አጣሁኝ ስትል እንደረዳንህ ነው የምናውቀው። በዛ ሰዓት እንግዲህ ለእኛ ችግረኛ ነህ፣ ገብቶሃል? ራስን ለማጥፋት የተነሳ ሰው ነህ። ያንን ነው የምናውቀው እኛ። ቢሆንም ረድተናል። ስለረዳንህ ደግሞ ደስ ይለናል። በሀሳብም ስለሰጠንህ ደስ ይለናል። ለምን አንተ ከምትጠፋ ምን ችግር አለ? ተረዳተን ሰው ብናረግ። አንድ ሰው ደግሞ ሲረዳ ማወቅ ያለብህ ነገር ከፍ ሊል ሊስተካከል ያ ነገር እንዲያልፍለት ነው አላማው። ገብቶሃል? በሌላ ነገር አትየው። ሞኝ ስለሆንን አታድርገው። ገብቶሃል? የሚያዝን ጥሩ ልብ ስላለ ነው ጠቅላላ ህዝብ ላንተ የተረባረበልህ። ዛሬ ላይ እየተሳለቅበት ውሸቴን ነው ድሃ አይደለም ገንዘብ እርዱኝ አላልኩም ብለህ ስትል $11 ነው ያለኝ ምን ላድርግ የት ልሂድ ስትል አሳይተናል እኮ ቪዲዮ ላይ አለ። እና እባክህ ታቀብ ልል እፈልጋለሁ። በመቀጠል በየሚዲያው እየሄድክ ስለምታደርጋቸው ነውር ያለባቸው ንግግር እኔ አልናገረውም። ለእኔ ያስጸይፈኛል፣ ያስጠላኛል፣ ከኔ አይጠበቅም። እና አንተ የምትናገራቸው ከ4ኛ ክፍል ጀምሬ ነው ቨርጂኒቲን ያጣሁት እያልክ እያስተላለፍክ በሚዲያ ነው። ምንን በማስመልከት ነው? ምን ለማስተላለፍ ፈልገህ ነው ለትውልዱ? ይሄ ከኋላ የሆነ ሜሴጅ እንዳለ ነው ለእኔ የሚገባኝ። እና እባክህ እባክህ ሰምተሃል? ወጣቱ ይኑርበት። እሱ በዚህ አመቱ ተደፍሮ ምን ሆነ እስከ ማለት ድረስ ይደርሳል። ይሄ ሀሳብ ጥሩ አይደለም፣ መልካም ነገር አይደለም። ቤተሰቦች ካላችሁ ደግሞ እባካችሁ ብቻ ወደ ጸበል ውሰዱት። አዶኒ ይሄ ነፃነት ያለው እድገት እንዳደግ አይደለም። ይሄ ኮንፊደንስ አለኝ ለማለት እንደምትለው አይደለም። ይሄ በጣም ባለጌነትን ነው የሚያሳየው። ይሄ ብልግናህን ነው የሚያሳየው።
ያላችሁትን በሉኝ። ይሄንን ብትሉኝ እኔ ምንም አይመስለኝም። አይደለም፣ እንደዛ ልክ አይደለም። ከአንድ ኢትዮጵያዊ ልጅ ይሄ አይጠበቅም። ላይፍ ኮች ነኝ የሚል የብልግናህን ድርጊት የምታደርገውን ነገር በነፃነት መናገር ጥሩ ነው እያልክ ነው ያለው? እንደኔ ሁኑ ነው? ያጠፋችሁትን ብልግና አውሩ ነው? አልገባኝም። ይቅርታ አድርግልኝ። አሁንም ቢሆን ጊዜው አልረፈደምና ይሄ ሁሉ ህዝብ ከሚዲያ ሚዲያ እየተንከራተተ የሚተሳሰቡ ያንተ ሀሳብ እባክህን ልክ ስላልሆነ ይቅርታ አድርጉልኝ፣ አስቀይሜያችኋለሁ። ያደረጋችሁልኝም ሰዎች በገንዘብም ሆነ በሀሳብ አመሰግናለሁ ልትል ነው የሚገባው። አዶኒ እባክህ ከይቅርታ ጋር ይሄን ስናገር ትክክል አይደለም ማለት ፈልጋለሁ። ቤተሰቦቼ ይችን ሀሳብ ሳልናገር እንዳላልፍ ብዬ ነው። እርግጠኛ ነኝ እናንተ ደግሞ ሼር ታደርጉልኛላችሁ። ይድረስ ለአዶኒ። በጣም ነው ማመሰግናችሁ። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። እግዚአብሔር አምላክ ኢትዮጵያን ይባርክልን፣ ከሚሰሙት ከክፉ ነገሮች ሁሉ ጥብቅ ያርግልን ማለት ፈልጋለሁ። ቤተሰቦቼ በእኔ በኩል ጨርሻለሁኝ። እግዚአብሔር ይስጥልኝ። ሰላም ሁኑ።